ኢራን አሜሪካ በቀጠናው የምታደርገውን ወታደራዊ እንቅስቃሴ በአስቸኳይ ማቆም እንዳለባት እየገለጸች ሲሆን አሜሪካ በአንጻሩ የመርከቦችን ነፃ እንቅስቃሴ ማስከበር ዓለም አቀፍ ግዴታዬ ነው የሚል አቋም በመያዝ እየተንቀሳቀሰች ትገኛለች። እነዚህ ሁለት የማይታረቁ አቋሞች በቀጠናው ላይ አዲስና ከባድ ጦርነት እንዲወለድ ምክንያት ሊሆኑ ይችላሉ የሚል ከባድ ስጋትን ፈጥረዋል። ሰላም ጤና ይስጥልን የአፍሮኒውስ ቤተሰቦች፣ በዛሬው መሰናዶችን እነዚህን ጉዳዮች በትንታኔ የምንመለከታቸው ይሆናል። እስከ መጨረሻው አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። በመካከለኛው ምስራቅ ለረጅም ጊዜ የታየው አንጻራዊ መረጋጋት በአሁኑ ወቅት ጥያቄ ውስጥ እየወደቀ ይገኛል። በተለይም በባህረ ሰላጤው ሀገራት ላይ የተከፈተው የተቀናጀ የሚመስል የድሮን ጥቃት ቀጠናውን ወደ አዲስ የጸጥታ ቀውስ እያመራው ይገኛል። በእነዚህ ድንገተኛ የድሮን ጥቃቶች የሚደረጉ ውጊያዎች የቴክኖሎጂ የበላይነትና የደህንነት ስጋትን ባንድ ላይ ያጣመረ እንዲሆን አድርጎታል። የቀጠናው የፖለቲካ ትኩሳት ዳግም ማገርሸቱን የሚያሳዩት እነዚህ የድሮን ጥቃቶች በሶስት የባህረ ሰላጤው ሀገራት ላይ ማለትም የተባበሩት አረብ ኤሚሬትስ፣ ኳታርና ኩዌት ላይ በተመሳሳይ ሰዓት ላይ የተሰነዘሩ መሆናቸው ጥቃቱ በድንገት የተከሰተ ሳይሆን ታቅዶበትና ትልቅ መልእክት ለማስተላለፍ የተደረገ እንደሆነ እየተነገረ ይገኛል። የተባበሩት አረብ ኤሚሬትስ የመከላከያ ሚኒስቴር እንዳስታወቀው ከኢራን ተነስተው ወደ ሀገሪቱ የመጡ ሁለት ድሮኖች ኢላማቸውን ሳይመቱ በአየር ላይ እንዲከሽፉ ተደርገዋል። ምንም እንኳን ድሮኖቹ ሊመቱት የነበረው ቦታ በግልጽ ባይነገርም እንዲህ አይነት ሙከራዎች በሀገሪቱ የኢኮኖሚና ቱሪዝም ማዕከላት ላይ የሚፈጥሩት ስነልቦናዊ ጫና ቀላል እንዳልሆነ ተገልጿል። በሌላ በኩል የኳታር የባህር ክልል የጥቃቱ ሰለባ ሆኗል። ከአቡዳቢ ተነስታ ስትጓዝ የነበረች የንግድ መርከብ በድሮን በመመታቷ መጠነኛ የእሳት አደጋ አስተናግዳለች። ይህ ክስተት ጦርነቱ ከየብስ አልፎ ወደ ባህር ላይ የንግድ መስመሮች እየተሸጋገረ መሆኑን የሚያሳይ ሲሆን ይህንን ጥቃት የብሪታንያ የባህር ላይ የንግድ ተቋም ጥቃቱን ማረጋገጡ ደግሞ ጉዳዩ ዓለም አቀፋዊ ትኩረት እንዲያገኝ አድርጎታል። ኩዌት በአየር ክልሏ ውስጥ የጠላት ድሮኖች መታየታቸውንና የአገሪቱ መከላከያ እርምጃ መውሰዱን አስታውቃለች። እነዚህ ሶስት ክስተቶች በአንድ ላይ ሲታዩ ቀደም ሲል በአሜሪካና በኢራን መካከል የነበረው ያልታወጀው የተኩስ አቁም ስምምነት እየፈረሰ መሆኑን ፍንጭ ይሰጣሉ። ይህ የድሮን ውርጅብኝ የሚያሳየው ትልቁ ቁም ነገር በቀጠናው ያሉ ሀገራት የአየር መከላከያ ስርዓታቸውን ምን ያክል ዝግጁ ማድረግ እንዳለባቸው ሲሆን ጥቃቶቹ ኢላማቸውን ባይመቱም እንኳን በዓለም አቀፍ የንግድ መርከቦችና በነዳጅ ገበያው ላይ የዋጋ መናርንና የመረጋጋት እጥረት መፍጠራቸው አይቀሬ መሆኑ እየተነገረ ይገኛል። በመካከለኛው ምስራቅ ሰማይ ላይ የሚታዩ ድሮኖች በስተጀርባ ያለው እውነተኛ ሞተር በባህር ላይ የተጀመረውንና አደገኛ እየሆነ የመጣው የአሜሪካና የኢራን ፍጥጫ ነው። ይህ የውጥረት ማገርሸት የተቀጣጠለው ከጥቂት ቀናት በፊት አሜሪካ በወሰደችው እርምጃ ሲሆን የአሜሪካ የጦር ጀቶች በኦማን ባህረ ሰላጤ ላይ ይጓዙ የነበሩ ሁለት የኢራን ባንዲራ የለበሱ ነዳጅ ጫኝ መርከቦችን በማጥቃት ከጥቅም ውጪ አድርገዋል። አሜሪካ ይህንን እርምጃ የወሰደችው ህገወጥ የነዳጅ ዝውውርን ለመክታት በሚል ምክንያት ቢሆንም ኢራን ግን ይህንን ድርጊት እንደ ሉዓላዊነት መደፈርና እንደ ጦርነት ትንኮሳ ቆጥረዋለች። ይህን ተከትሎም የኢራን አብዮታዊ ዘብ ባወጣው መግለጫ የጠላት መርከቦች በተመሳሳይ ሁኔታ ኢላማ ይደረጋሉ የሚል ጠንከር ያለ ማስጠንቀቂያ አስተላልፏል። ይህ የአጸፋ እርምጃ በባህረ ሰላጤው ሀገራት መርከቦች ላይ ለደረሰው የድሮን ጥቃት መንስኤ መሆኑ እየተጠቀሰ ይገኛል። በዚህም በኳታር የባህር ክልል ውስጥ ስለተመታችው መርከብ የሚወጡ መረጃዎች የፍጥጫውን ደረጃ የሚያሳዩ ሲሆኑ የኳታር ባለስልጣናት መርከቧ የንግድ ዕቃ የጫነች መሆኗን ቢገልጹም የኢራን መንግስታዊ ሚዲያዎች ግን መርከቧ በድብቅ በአሜሪካ ባንዲራ ስር የምትሰራ እንደነበረች እየገለጹ ይገኛሉ። ይህ ሁኔታ ደግሞ ኢራን ጥቃቶቹን የምትፈጽመው በተባበሩት አረብ ኤሚሬትስ ወይም ኳታር ላይ ብቻ ሳይሆን አሜሪካ በቀጠናው ያላትን የጥቅም መዋቅር ለመምታት እንደሆነ ያሳያል። ባለፉት ወራት የታየው አንጻራዊ ሰላም አሁን በአደገኛ የጥቃት ዑደት ተተክቷል። አሜሪካ በወሰደችው ወታደራዊ እርምጃ ኢራን በድሮን ምላሽ ሰጥታለች። ይህ ደግሞ አሜሪካ በቀጣይ ተጨማሪ ኃይል እንድታሰማራ መንገድ እየከፈተ ሲሆን የእርምጃና የአጸፋ ምልልሶች በቀላሉ ሊቆም ወደማይችልበት ደረጃ ላይ መድረሳቸው ቀጠናው ካለፈው የሰላም ስምምነት ይልቅ ወደ አዲስ የጦርነት አውድ እየተቃረበ መሆኑን ያረጋግጣሉ። በመካከለኛው ምስራቅ ለሚደረግ ማንኛውም ጦርነት ትልቁ የመጫወቻ ካርድ የሆርሙዝ ወሽመጥ መሆኑን የጂኦፖለቲካ ተንታኞች በአንድ ድምጽ የሚስማሙበት ጉዳይ ሆኗል። እነዚህን ጥቃቶች ተከትሎ የኳታር ጠቅላይ ሚኒስትር ከኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ጋር በስልክ ተወያይተዋል። በውይይታቸውም ኢራን የሆርሙዝ ወሽመጥን እንደ ግፊት ማድረጊያ ካርድ ወይንም ፕሬሸር ካርድ መጠቀም የለባትም የሚል
ግልጽ መልእክት ማስተላለፏ ታውቋል። የቀጠናው አብዛኛው ሀገራት የምግብ ፍጆታን የሚያስገባው በባህር በመሆኑ የመርከቦች እንቅስቃሴ መገታት የምግብ እጥረትን ያስከትላል። እንዲሁም አውሮፓና ኤዥያ ከባህረ ሰላጤው ሀገራት በሚመጣ የተፈጥሮ ጋዝና ነዳጅ ላይ ጥገኛ በመሆናቸው የሆርሙዝ መዘጋት ለፋብሪካዎች መቆምና ለኤሌክትሪክ ኃይል እጥረት ምክንያት እንደሚሆን በስፋት እየገለጹ ይገኛሉ። የሆርሙዝ ወሽመጥ ጉዳይ ከወታደራዊ ፍጥጫነት አልፎ የዓለምን የኢኮኖሚ ደህንነት የሚወስን ትልቅ አጀንዳ ከሆነ ውሎ አድረዋል። ይህንን መስመር መዝጋትም ሆነ ለፖለቲካ መጠቀሚያ ማድረግ ቀውሱን ከማባባስ ባለፈ ለቀጠናው ሀገራት አንዳችም ፋይዳ እንደማይኖረው ኳታር እየገለጸች ትገኛለች። በመካከለኛው ምስራቅ ላይ እያንዣበበ ያለው ደመና አሁን ካለበት ወታደራዊ ፍጥጫ አልፎ ወደ ዲፕሎማሲው መቆለፍ ወይንም ደግሞ ዲፕሎማቲክ ዴድሎክ ተሸጋግሯል። ባለፈው ሳምንት አሜሪካና ባህሬን በጋራ በመሆን የሆርሙዝ ወሽመጥ የንግድ እንቅስቃሴ ደህንነቱ የተጠበቀ እንዲሆን የሚጠይቅ የውሳኔ ሐሳብ ለተባበሩት መንግስታት ድርጅት ያቀረቡ ቢሆንም ኢራን ጥያቄውን ወዲያውኑ ውድቅ አድርጋለች። ኢራን አሜሪካ የምታቀርበው ማንኛውም የሰላም ሐሳብ የአንድ ወገን ፍላጎትን ብቻ ያማከለና ፖለቲካዊ ተንኮል ያለበት ነው የሚል ጽኑ እምነት አላት። ይህ የዲፕሎማሲያዊ መንገድ መዘጋት ደግሞ ችግሩ በጠረጴዛ ዙሪያ የመፈታቱን ተስፋ እጅግ የመነመነ ያደርገዋል። የመካከለኛው ምስራቅ ወቅታዊ ሁኔታ ከቃላት ጦርነት አልፎ ወደ ተግባራዊ የድሮን ጥቃቶች ተሸጋግሯል። ዩናይትድ አረብ ኤሚሬት፣ ኳታርና ኩዌት በአንድ ቀን ውስጥ የጥቃት ሙከራ ማስተናገዳቸው ግጭቱ ከአሜሪካና ኢራን አልፎ መላውን የባህረ ሰላጤው ሀገራትን እየዋጠ መሆኑን ያሳያል። የሆርሙዝ ወሽመጥ የፍጥጫ ማዕከል መሆኑ ደግሞ የነዳጅና የምግብ ዋጋን በማናር በእያንዳንዱ የዓለም ዜጋ ቤት ላይ ተጽዕኖ ማሳረፉ አይቀሬ እንደሆነ እየተነገረ ይገኛል። እናንተ ተመልካቾቻችን እንዲህ ያሉ ዓለም አቀፍ የጸጥታ ቀውሶችና የነዳጅ መስመሮች መታወክ እንደ ኢትዮጵያ ባሉ ሀገራት የኑሮ ውድነት ላይ ምን አይነት ቀጥተኛ ተጽዕኖ ሊያመጡ ይችላል ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ላይ አጋሩን። እንደዚህ ያሉ ወቅታዊ የሆኑ ዓለም አቀፍ ትንታኔዎች እንዲደርሳችሁ ቻናላችንን ሰብስክራይብ ያድርጉ። መረጃዎች በፍጥነት እንዲደርሳችሁ የደወል ምልክቷን ተጫኑ። በሌላ ዝግጅት እስከምንገናኝ መልካሙን ሁሉ ተመኘው።